እንግዲህ አቶ ኃይለማርያም እንኳን በድጋሚ የተገናኘን። አቶ ኃይለማርያም ዛሬ የተወሰኑትን ጥያቄዎች ብቻ ልጠይቅዎት ነው። እንዲሁም ዛሬ በነጻነት ሙሉ መልስ ይሰጡናል ብዬ ገምታለሁኝ። አቶ ኃይለማርያም ትንሽ ወደ ኋላ ልውሰዶትና እርስዎ ወደ ስልጣን የመጡትን ጊዜ በተመለከተ ሰው የተለያየ ነገሮችን ሳወራ ነበር። አንዳንዶቹ አቶ ኃይለማርያም ተገደው ታፍኖ ነው ወደ 4 ኪሎ የተወሰዱት ይላሉ። እንዲሁም ደግሞ እርስዎ ወደዛ ላለመጠጋት የተለያዩ ምክንያቶች ሲያቀርቡ እንደነበር በተለይ የመማር ጉዳይ ይነገራል። እስኪ እርስዎ ሲያቀርቡት የነበሩት ምክንያቶች ምን ምን ነበር በወቅቱ ሲጠየቁ? ሲጠየቅ አይ ትምህርት ቤት ሊሄድ ነው እና ጨርሻለሁና ምን ላድርግ? ወደፊት ትማራለህ፣ ችግር የለውም። አሁን ግን ክፍተቶች አሉ፣ እነዚያን ክፍተቶች ለመሙላት መምጣት አለብህ ተባልኩ። በእኛ ድርጅት እንግዲህ ድርጅት አሳይመንት ከሰጠ ትሄዳለህ፣ የፈለገ ነገርም ቢሆን ምንም ይሁን ምን። ስለዚህ ማግባማት አይቻልም። እሺ በጣም ነው የሚገርመው። አቶ ኃይለማርያም ሌላው ደግሞ እርስዎ የመጀመሪያ ቀን ቤተ መንግስትን ሲገቡ ወይዘሮ አዜብ መስፍን በጣም አጸያፊና የሚያሳዝን ቃል ተናገረችዎት ይባላል። እስኪ ምን ነበር የተናገረችው? እርስዎን ስታይ ወይዘሮ አዜብ መስፍን ምን ነበር ያለችው? ይሄም ኢትዮጵያዊ ነው እንዴ አለች። የዛን ጊዜ በጣም ገረመኝ። በጣም ነው እንጂ የሚገርመው እንዴ! ደፋር ስታይ እርስዎን አጅለን ይመስላሉ እንዴ! ግን አቶ ኃይለማርያም ምን እርስዎን በእውነት በጣም ነው የማደንቅዎት። 5 ዓመት ሙሉ ችሎ የተጻፈውን ነገር በማንበቦት በእውነት በጣም ነው የማደንቅዎት። ከባድ ነው ነገሩ፣ እንዳልከው ከባድ ነበር። አዎ በጣም። ግን አቶ ኃይለማርያም እስኪ በስልጣን ዘመኖ አንድም ቀን ሙሉ በሙሉ በስልጣኑ ወስነው ያውቃሉ? ሙሉ በሙሉ የሚባል ነገር በዓለም ላይ የሌለም ቢሆን በወሳኝ ደረጃ ይሁን አቶ ኃይለማርያም። ሌላው ደግሞ ከዛ እስር ቤት በህዝብ ኃይል ወይም ደግሞ በቄሮ ኃይል ነፃ ይፈታልሁኝ ብሎ ገምቶ ወይም ደግሞ አስቦስ ያውቃሉ? እንግዲህ ይሄ ጉዳይ ለብዙ ሰው ግልጽ ሊሆን እንደሚችል አስቤ አላቅም። እሺ ጥሩ ነው። አቶ ኃይለማርያም በአሁኑ ሰዓት እንደምናየው ኢህአዴግ በጣም ከፍተኛ ችግር ውስጥ ወድቆ ይገኛል። በጣም መፍትሄ ያለው ችግር ውስጥ ገብቷል። ኢህአዴግ ይህ ችግር ውስጥ እንዲገባ ያደረገው ዋናው ምክንያት እርስዎ ምንድነው ብለው ያስባሉ? አንደኛው ትምክህት ነው። ሌላው ከኔ ጋር እኩል አይደለም የሚል አስተሳሰብ ማለት ነው። እኔ የተሻልኩ ነኝ፣ ልመራም ከሆነ እኔ ነኝ የተሰጠኝ፣ ከሰማይም ጭምር የተሰጠኝ እኔ ነኝ የሚል አስተሳሰብ ማለት ነው። በሌላ በኩል ደግሞ ሌላውን መጥላት፣ ተበድያለሁ፣ ተጨቁኛለሁ፣ እንደዚህ ሆኛለሁ፣ ስለዚህ ሌላ ሁሉ አፈርድሜ ይጋጥ፣ እኔ ብቻዬን ልቆጣጠር። አቶ ኃይለማርያም ልክ ነው። አቶ ኃይለማርያም ኢትዮጵያ ውስጥ ብዙ ጊዜ የብሔር ብሔረሰቦች ግጭት ተብሎ ደጋግሞ የምታይ ነገር አለ። በአሁኑ ሰዓት ደግሞ ከ1 ሚሊዮን ሰው በላይ ከመሬቱ ተፈናቅሎ ይገኛል። በዚህ ግጭቶች ደግሞ የብዙ ሰው ህይወት ይጠፋል። ግን የዛች ሀገር አስተዳደር ነኝ ባዩ ኢህአዴግ ደግሞ ይሄ ሁሉ ነገር ሲፈጸም የት እንዳለ ሰውን ያጠያይቃል። ኢህአዴግ የት ነው? ኢህአዴግ መካከለኛው ነው። ለራስ ጥቅም የመፋለም እና ጥቅም ከተገኘ ሌላውን ሁሉ አንዱን ብሔረሰብ ከሌላው ጋር የማጋጨት ለጥቅም ሲባል። በነገራችን ላይ አቶ ኃይለማርያም ሰሞኑን አቶ ኃይለማርያም ሀገርን ለቆ ወደ አውሮፓ ሊነኩ ነው የሚል ሹክሹክታ እየተሰማ ነው። እንግዲህ እውነት ከሆነ መቼ ነው ወዴት ነው የምለውን እስኪ ትንሽ ቢያብራሩልን። ሁሉ ነገር ጨርሻለሁ። ቲኬት ተቆርጦልኛል። ወደ ሐምሌ አጋማሽ አካባቢ ጀርመን ሀገር ለመሄድ ጨርሻለሁ። አይ ዝግጅት በጊዜ አረፍ ነው። እንግዲህ አቶ ኃይለማርያም በመጨረሻ ደግሞ የሚያስተላልፉት መልእክት ካለ? አንዱ መልእክት ምንድነው? ኢትዮጵያ ውስጥ አሁን እየተካሄደ ያለው ነገር በተሰማራንበት ሁላችንም የበኩላችንን ድንጋይ በፍጥነት መወርወር ብንችል